ባቢ ክፍል 2 ሰላም ነኝ ወንድም። ሰላም ነው። እቺን ጫማ ለዛሬ ማታ እንድትሰፋልኝ ነበር። አይ ባቢ ይችላል። እቺ እንኳን ትንሽ ጊዜ ትፈጃለች። ለዛሬ አይደርስም? እሺ በቃ አደርስልሻለሁ። አደራሺ ሰፍታ አስቀምጥልኝ። ከስራ ስመለስ መጥቼ ወስደዋለሁ። እሺ አዘጋጃት። እሺ ልጅ ባቢ ስራ እንዴት ነው? አረ በጣም ጸዴ ነው ሁሉ ሰሞኑን እንደምልል ለበርግዷል። ዋናው ስለሆነ ልጅ አብታሞኛል እያልከኝ ነው? ባዩ አልኩት። በቃ ባቢ ሰላም ልበልኝ ነው። ጣውት የሚሄድበት ቦታ አለ እንዴ? የልትጂ ነው? አንድ አባት አሉና እሳቸው ዛሬ ግዴታ መጠየቅ አለብኝ። ህሉ ግን ታውቂያለሽ ምን ያህል ባንቺ ልብ እንደምቀና? ደግሞ ምንድን የሚያስቀና? እንዳንቺ ሰው መርዳትና ሰው መውደድ የሚችል ልብ ቢኖረኝ ብዬ እመኛለሁ። እና ታዲያ እንደሱ ከሆነ አንዳንዴ ከኔ ጋር ለምን አትመጣም? አግኝቼ ነው። በጣም አሪፍ። እንደዛ ከሆነ ነገ ሲሄድ አብረን ትሄዳለህ። እስታይል በቃ አሳመንኩሽ እንዴ? በደስታ ይችላል እዚህ ጋር። ይቅርታ፣ ምን እያደረክ ነው? ምን አደረኩ የኔ ቆንጆ? ድጋሚ እንደዚህ እንዳታደርግ። የምትል ከሆነ ደግሞ ምን? እሱን ከምነግርህ ድጋሚ አድርገውና ሳደርገው አሳያለሁ። አይሻልም? እንዳልፈለግሽ ለማስመሰል አትሞክሪ። ውስጥሽ እንደፈለገ ያስታውቃል። ብፈልግ ማን ከለከለኝ? አሳ እንደሚያጠምድ አሳጥማጅ በሽርፍራፊ ሳንቲም ልታታልለኝ ሞከርክ አይደል እንዴ? ግትር ሴት እወዳለሁ። ሴት ልጅ ከጉሊት ምትገዛ ድንች አይደለችም። እንዲወዳለሁ እንዲጠላለው ብለህ በጣም አማርጥ የምትገዛት። ምንድነው የሚያመጻድቅሽ? ማንም እያጨበጨበ ጉንበስ ቀና እያልሽ ከምትገዢ እኔ እንደ ንግስት ላኑርሽ ነው ያልኩት። ለጊዜው ማንም ባጨበጨበ ቁጥር የሚጠራኝ አገልጋይ መሆኑን መርጫለሁ። ምክንያቱም አንተ ባጨበጨብክላት ቁጥር የምትመጣ የቤቱ ሻላ ለመሆን ስል። እመኚኝ፣ በዚህ 3 ቀን ውስጥ ራስሽ ትለምኛለሽ።